ለምነን አቤት ብለን ብንበላና ብንሰራ ይሻለናል ጠፍተን ማለት አጋጣሚ መሞት አለ አንድ ሴት ልጅ ጥፊ ትለናለች እኔ ብዙ ተቃወማለሁ መጫወቻ ውስጥ ምናምን ይጥፉ ነው የሚሉን ለሽ አይረዳቸውም ለምን ይጠፋሉ አይረዳቸውም አያያቸውም ያቺ ልጅ ብር ይዛ መጥፋት አለበት የቤት ክራይ አለበት በምን ትበላለች ስሊበል ገዝቶ የሚሰጣት አለ የለም ካገራ የባሰ ኑሮ ነው እዚህ ሀገር የምትኖረው እሺ መጥፋት የለባትም ነው የሚለው በተቻለ መጠን መርዳት ይሻላል ሌላው ደግሞ አንድ ጥያቄ የምጠይቀው እዚህ ሀገር ሆነን አጋጣሚ አንድ እንሞታለን ይሞታሉ ልጆች አሉ እዚህ ብዙ የሚቀበሩ ሬሳ አለ ለምን ይቀበራል የኢትዮጵያ ዜጋ ኢማራት ውስጥ ለምን ይቀበራል የሀገሩ መንግስት ለምንድነው ማያየው ማይጠይቀው ሬሳችን የሰው ሀገር ውስጥ ለምን ይቀበራል ክርስቲያንም ይሁን ሙስሊም ይሁን ይሄንን ነገር እንቅልፍን ከልክሎኛል 30 ስሰግድ አንድ ቀን ትክክለኛ 30 ግጅ ያላቀን ወላሂ ላዚም አላህ ነው የሚያውቀው ማልቀስ ስራይ ሬሳችን እዚህ ሀገር መቀበር የለበትም ችግርም አጥፍታ ሰውን ገላ ይሆናል የሀገሩ መንግስት ተከራክሮ ቅጣቱንም ከቤተሰባኛውን ከህዝባኛውን መክፈልና ተገደለች ባለፈ ሴት መዳማ ገላ ጠፍታለች ተገደለች ሳርጃ ተገደለ ሬሳዋ የተሄደ ጥያቄ ያለው አይነት ሴትየውና ሰውዬ በኢንተርኔት ነው ያነበቡልኝ የነገሩኝ እስር ቤት ነው አሉኝ ሰሞኑ ረመዳን በተያዘ በሁለት ቀን ነው በሶስት ቀን ገደላት እስር ቤት ሬሳዋ የተሄደ ሌላም እዚህ መኪና ተገጭተው የሚሞቱ ልጆች አሉ የኢትዮጵያ ባንዲራ የተሄደ ነው ብለው እኔ የመጨረሻ መሮኛል